ወይኔ እናቴ ባልሽ ትናጋሽን ቆለፈው። እዚህ ሚስቶች በባሎቻቸው ድምጻቸው ሳይቀር ይደበደባሉ። ፌሚኒስት ነን ምናምን ባዮች በእናንተ ይሸቅላሉ። አይ እንዴ የምሬን ነው። ግዴለሽ የሴት መብት ተከራካሪ ነን ባዮች እያነሱ የሴት መብት ተተራራቢዎች ነን ባዮች እየበዙ ስለመጡ ግዴለሽ። በቃ ንቀት ልተፋ ነው። አሳልፊኝ አሳልፊ ልግባ አሳልፊ። አሁን የተፋሃትን ቤቱን ስትለቅ ሳትወለውል አትወጣም ልበል። አሳልፊ ለሌላ ነገር ነው ስትይ የት እዚህ ኧረ አደባባይ ላይ ለክብሬም ቢሆን ጥሩ አይደለም። ባይሆን ገባ ብለን ኧረ ሴቶች ዱብዳ አትሁኑበት እንዴ! ወንድ ልጅ ነኝ፣ በስነ ልቦና መዘጋጀት አለብኝ። ስንት ነገር አለ። ተጣጣበቱ ታትን እንዳታስብኝ። ተነሳ በድክ ተነስ ከዚህ ጋር ተነስ አትበል። ተነስ ኧረ በእናትሽ ተነስ። ኧረ ረዱ በእናትሽ ምንድነው እንዴ? የአፈር ቤት እኮ በጣም በተጸዳ ቁጥር ነው የባሰ እየቆሸሸ የሚሄደው። እኔ ስላጸዳሁት መሰለኝ ቤተ መንግስት የመሰለ ቤት ውስጥ እየኖርክ ያለኸው። እሱማ አልካድኩም፣ ግን ቤተ መንግስቱ የስንተኛው ክፍለ ዘመን ነው የሚለው ነው ጥያቄ። በውበት ላይ ደሞዝ ተጨምሮ ደሞዝ ተጨምሮ በውበት ላይ ደሞዝ ተጨምሮ ደሞዝ ተጨምሮ አቤት ዛሬ ሰማሁ ዜና። ይሄ ሴቶች የሚጋደሉለትን ቆዳ ገፈሽ ሌላ ጦርነት ልታስነሽ ነው? የአጋዘን ቆዳ ይሄን ያክል ተፈላጊ ሆኖ ማለት ሰማለህ? በታላቅነት ልምከር፣ እቺ ሴት ትቅርብ። ምን? ኧረ ተይ ውረዱ እንዴ! ይሄ ድምፅ እንጂ አካል ይኑረው አይኑረው የማይታወቅ ባሏ በኮብል አናቱን ሲያበራለት ልክ ይገባ የለን። እኔስ ማይክ ጨብጫለሁ አልለውም። ካሳስ